አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የሁዳ ቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ ረብል ዓለሚን። በያላችሁበት የዓለም ዳርቻ ሁሉ የረበና ሰላም በእናንተ ላይ ይሁን። እነሆ ተከታታይ ትረካችን ጀምሯል። አብራችሁን ሁኑ። እብዷ ጅልባቢስት ክፍል 4። ጸሐፊ ሂራ፣ ተራኪ ሁዳ። የማነሽ ሙጢ በእናትሽ ህርቦሽ ከሆነ ምሳ እየመጣ ነው ትበያለሽ። ትዕግስት የሚባል ነገር አልፈጠረብኝም። ብድግ አልኩና ብለን ነበር ያቆምነው። ይቀጥላል። ብድግ ያልኩና ትሰሚያለሽ፣ እኔ እንዳንቺ ለሆድ የምኖር አይደለሁም። ለሰው ክብር ይኖርሽ። አንቺ ትንኝ ሆንሽና ሁሉንም ሰው እንደ ትንኝ አትይ። ምክንያቱም ብዙ አንበሶች አሉና ይሆንሽ ልቅምቅም። አስሚ በጣም ተናደደች። ዩስሪ ዝም በይ ብላ ጮኸችብኝ። ልጅቷ የሚያደርጋትን አሳጥቷታል። አንቺ የምታወሪው ከኔ ጋር እኮ ነው፣ ስርዓት ይኖርሽ አለችኝ። ስርዓት የሌለው ሰው ስርዓት አያውቅም። አንቺ ስርዓት ማለት መመናቀር ከመሰለሽ እያበድሽ እንደሆነ ወቂ። ሰባ እየሰደበችኝ እኮ ነው። ሰብሪን ግራ ገባት። የሰብሪንን የደስታ ቀን ወደ ሐዘን የቀየርኩባት መሰለኝ። ሰብሪን አፉ በይ በቃ፣ እኔ ልሂድ። ሌላ ቀን በሰፊው እንገናኛለን። ግን ሰባዬ በደስታሽ ቀን መፈጠር ስላልነበረበት አፍወን። አስሚ ደግሞ ዩስሪ የማይመስል ወሬ አታውሪ። ጥሪ ነው የመጣሽው። ለማንም ብለሽ አትሄጅም። ማን ደስ ይበለው ብለሽ ነው? ሰብሪንም ይበልጥ የሚከፋት ብትሄጂ ነው። ባይሆን ራስሽን አረጋጊ። አዎ ዩስርዬ፣ ሁሉም የኔ ጥፋት ነው። ወላሂ ከሄድሽ ይደብረኛል። እሺ በቃ፣ ግን በአላህ የሚፈጠር ነገር እንዳይኖር። እኔ ምንም ነገር አልችልም። ደግሞ በእኔ ምክንያት ደስታሽ እንዲጠፋ አልፈልግም። ችግር የለውም፣ መጣሁ፣ ተጫዋቱ ብላን ሄደች። ዩስሪ ለምን ስሜታዊ ትሆኛለሽ? አስሚ አታያትም እንዴ? ተረጋግታ ነበር የምታወራው። የኔ ልዩ፣ ከሰው ሁሉ መልካምን መጠበቅ የለብሽም። ደግሞ ስሜታዊ አትሆኝ፣ በአላህ ትጎጅብኛለሽ። እሺ አይለመደኝም። እሺ የኔ ልዩ አቀፈችኝ። በህይወትህ ውስጥ ከቤተሰብ ውጪ የኔ የምትለው ሰው ያስፈልግሃል። የውስጥህን የሚረዳ፣ ስትናደድ የሚያበርድህ፣ ስትታመም የሚያስታምምህ፣ ስትከፋ ሐዘንህን የሚያስረሳህ፣ ሁሌም ላንተ ስኬት የሚመኝልህ የራስህ ሰው። የኔ የራሴ ሰው አስሚ። በወዳትስ? አሁንም ደግሜ ደጋግሜ በወዳትስ? ቢያንስባት እንጂ አይበዛባትም። ሁሉም ተረስቶ ባይባልም ግን ተረጋግቶ ዙሁር ደረሰ። ዙሁራችንን ሰግደን ምሳ ከበላን በኋላ ጣፋጮቹን መብላት ተጀመረ። ሁሉም በየራሱ ዓለም መዝናናት። ፎቶ የሚያዝናናው ከሰብሪን ጋር ፎቶ ይነሳል፣ ወሬ የሚያዝናናው ወሬ። ብቻ በዚህ መልኩ የሚያምር ፕሮግራም ተደርጎ አሱር መዳረሻው ጋር ወደ ቤት ለመሄድ ተነሳን። ሰብሪን እስከ በር ሸኝታን፣ ዩስርዬ ስለተፈጠረው ነገር አፍወን። አንቺ ምን በወጣሽ? ጥፋተኛዋ እኔ እያለሁ አንቺ አፉ በይ። አፈውቱ ሊላህ። አስሚ አንቺም አፉታሽን አለቻት። ሆሆ እኔ ደግሞ የምን ቤት ነኝ? ቢሆንም ደስታን ለመካፈል መተሽ። ሀቢብቲ አትጨነቂ፣ እኛ ፈታ ብለናል። በይ አሁን ሌሎችም ይጠብቁሻል፣ ግቢ አለቻት አስሚ። ስልክ ተለዋውጠን ወጣን። ከወጣን በኋላ ለእያድ ደወልኩለት። አሰላሙ አለይክ። ወአለይኪ ሰላም እብዷ። ሸይጣንሽ ለቀቀሽ? የምን ሸይጣን?
ስራሽን ያልሰማሁ መሰለሽ? ምን ሰማ? ኡፍ አትድረቂ እስቲ። ቅድም ምን ነበር የተፈጠረው? ደግሞ ላንተ ማን ነገረ? የተጣላሽው ካክስቴ ልጅ ጋር ነው። እና ምን ይሆን? ከመናደድሽ በፊት አስጨርሽኝ። መታ ስትነግረኝ ነበር። ልክ እንደተመታች ነው ያለቀሰችው። ሰውየው የረሳሁትን አስታወሰኝ። በቃ ለዚህ እኮ ነው የምትለይብኝ የኔ ልባም። ኦፍ አሁን ፉገራህን ተወውና ልንሄድ እንደሆነ ልነግረህ ነው አደዋወሌ። እንዴ ምን አሮጣችሁ? ገና አይደል እንዴ ሰዓቱ? ቢሆንም ከዚህ በላይ መቆየት አስፈላጊ አይደለም። በቃ እሺ መጣሁ፣ ጠብቂ። ፍጠን። እሺ። ስልኩን ዘጋሁትና የተባባልነውን ለአስሚ እየነገርኳት ጠበቅነው። መጣ። መኪና ይዞ ነበር የመጣው። ወረደና የኋላውን በር ከፈተልን። ገባን። ወንድሙ ጃድ አለ። አሰላሙ አለይኩም የጠፋ ሰው አልኩት ከመግባቴ። አንድ ቀን ካላየሁት ጠፋህ ምናምን ብዬ ወሬ አበዛበታለሁ። ወአለይኩም ሰላም ወራህመቱላህ አለው። ወዴት እጠፋለሁ ብለሽ ነው? አይ ምን ይታወቃል፣ አንዷ ብጠልፍ ብዬ ነው። ጊዜው እኮ ተገላቢጦሽ ነው። እያድ መኪናውን አስነስቶ መንገድ ጀምረናል። ባይሆን አካሌን ባትወስደውም ልቤን የጠለፈችብኝ ሳትኖር አትቀረም። ለምን እንደሆነ ባላውቅም እንደዚህ ሲል በውስጤ ከአስሚ ጋር ቢሆኑ በጣም ነው ደስ የሚለኝ። ብቻ ይቺ ሴት አስሚ ትሆን ዘንድ አብዝቼ ተመኘሁ። ኧረ ለውጥ ጃድ፣ እንደዚህ ታወራለህ እንዴ? ማለት የቻልኩት ይህን ብቻ ነው። እያድም እንደኔው ሳይደነግጥ አልቀረም። ፊቱ ሌላ ገጽ መስሎ ይታየኛል። ምን ታደርጊዋለሽ ከተናጋሪዎች ጋር እየዋልኩ? መቼም እያድ መሆን አለበት የቀየረ። እብዷ ራስሽን ቻይ። የሱ መናገር ከኔ ጋር የሚያገናኘው ነገር የለም። ምን ነው ዘፈን ክፈቱልኝ ልጨፍር አልክ? ለምን እንደሆነ ባላውቅም ጃድ እንደዛ ካለ በኋላ እያድ ደብሮታል። ለማንኛውም ግብዣውን ወደነዋል። አላህ የእናንተንም የምንበላ ያድርገን። አሚን አለ ጃድ። ይሄ ልጅ ዛሬ ቀን የሰላም ያደርግለት። አስሚ አታወራም። አስሚዬ እንደ ራስሽ መኪና ይዋት ትጨናነቂ። በሰው መኪና እንደ ልብ ማውራት ይሏችኋል። ይሄ ነው። ግን የእያድ ነገር ግራ እያጋባኝ ነው። ከዚህ በፊት ወሬ የማይጠፋው ሰው በደቂቃዎች ልዩነት ምን እንደለወጠው አልገባኝም። ብቻዬን ለማውራት ደግሞ ሰለቸኝ። ያው ከጃድ ጋር እያወራሁ ቢሆንም ግን እኔ ርዕስ ካላነሳሁ እሱ አያወራም። ስለዚህ ማውራቱን ትቼ ዝምታን መረጥኩ። በቃ ዝም። ግን ዝምታ በጣም ነው የሚከብደው፣ በተለይ ላለመደው ሰው። ሁላችንም ጸጥ እንዳለን የሰፈራችንን አቅጣጫ እየጠቆምነው ብቻ ደረስን። ስለ ሁሉም ነገር ሹክረን፣ ስለ ግብዣውም ስለ ሽኝቱም አልኳቸው። የእያድ ሁኔታ ግን በጣም አብሽቆኛል። ብቻ ነገ አገኘዋለሁ። አስሚማ መስግናቸው ወደ ቤት ገባን። ዩስርዬ የተፈጠረ ችግር አለ እንዴ አለችኝ። አስሚ ወላሂ አላውቅም። ምናልባት የአክስቱ ልጅ ስለሰደብሻት ይሆን እንዴ? እውነትም ግን እኮ በስልክ ሲያወራኝና ወደ መኪና ውስጥ ስንገባ ጤነኛ ነበር። ባክሽ ተይው የራሱ ጉዳይ። አስሚ በሁኔታው ተበሳጨች። እኔማ ለምን እተወዋለሁ? ሰው ከመሬት ተነስቶ ሰውን ይጠረቅማል እንዴ? ነገ አዋራዋለሁ አልኳት። የማይነጋ ምሽት የለምና ነግቶ ወደ ሥራ ሄጃለሁ። ሰዓቱ ቢሄድም እያድ ግን አልመጣም። ልደውል አልደውል ብዬ እያሰብኩ ሀጂ መጡ። አሰላሙ አለይኪ። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? አልሐምዱሊላህ። እንዴት ነው? አልሐምዱሊላህ። ትላንት እንዴት ነበር? ማሻአላህ ነው። ባይሆን ሳላገኘዎት መጣሁ።
እኔም ተቀየምኩሽ። ብታይ ሰቡ እንዴት እንደወደደችሽ። ወሬዋ ሁሉ ስላንቺ ሆኗል። አላህ ይውደዳት። እና ይቅርታ እንዲያደርጉልኝ ጋላክሲ ልጋብዞት እንዴ? ሳይሻለኝ አይቀርም። እያድ አልመጣም እንዴ? አዎ አልመጣም። እንደውም ልጠይቅዎት ነበር። አዎ አልመጣም። እንደውም ልጠይቅህ ነበር። አይ ጥሩ፣ እኔም የመጣ መስሎኝ ነው። አይ አልመጣም። በቃ እሺ ስሪ፣ መልካም ስራ፣ ልሂድ ብለው ወጡ። ምንድነው ችግሩ? ማንን መጠየቅ እንዳለብኝ አላውቅም። ብቻ በእኔ ምክንያት አይሁን እንጂ ሌላው የራሱ ጉዳይ። ድብርቱን ባልችለውም መልመድ እንዳለብኝ ለራሴ እያሳመንኩት ነው። በዚህ ሁኔታ ያለው ሰዓታት ሄደው 11 ሰዓት ተኩል ሆነ። ብዙ ጊዜ ለብቻ የምታሳልፈው ጊዜ በጣም ነው የሚጠቅመህ። ምክንያቱም ራስህን እንድታዳምጥ ይረዳሃል። እሱም ብቻ ሳይሆን ወደ ተዘናጋኸው ኢባዳ ይመልስሃል። ድብርቴን ለማጥፋት ቁርአን ስቀራ ዚክሮችን ሳበዛ ነው የዋልኩት። በዚህ ሁኔታዬ እያለሁ እያድ መጣ። አሰላሙ አለይክ አልኩት እንደመጣ። እኔንም ሳያወራ ወንበር ላይ ነበር የተቀመጠው። ወአለይክ ሰላም። በሰላም ነው? ምኑ ይለኛል እንዴ? ምንድነው ዛሬ ሆንከው? መናገር ካልፈለክ ደግሞ ቶ ፊቴን አዞርኩበት። ዩስሪ በአላህ ለትንሽ ጊዜ እንኳን ፊት አትንሽ። ስለምን ትንሽ ጊዜ ነው የሚወራው? እያድ ስለምን እንደምታወራ አልገባኝም። በነግረሽም ስለማይገባሽ ግን በቃ እኔ በበሳጭብሽም የዱሮዋን ዩስሪ ሆኝልኝ ፕሊዝ። አሃ እያድ ምንድነው የሚለው? የት ሊሄድ ነው? ነው ወይስ ከኔ የተሻለ ሰው አግኝቶ ነው? እያድ የምታወራው ባይገባኝም ግን እሺ አልቀየርብህም፣ አታስብ። በረዥሙ ተነፈሰ። እያድ ታዲያ ለዛሬው ጥፋት ቸኮሌት አይገባኝም? ለማረሳሳት እየሞከርኩ ነው። ከኪሱ አውጥቶ ሰጠኝ። እንዴ አንተም ቸኮሌት ይዘህ መዞር ጀመርክ? ዩስሪ ካሁን በኋላ የምሰጥሽን ቸኮሌቶች ልጣጫቸውን አትጠያቸው። እኔን ስትናፍቂ በእነሱ ታስታውሽኛለሽ። ከመቼ ጀምሮ ነው ደግሞ መፈላሰፍ የጀመርከው? ምናልባት ከዛሬ። እሺ እንደዛ ከሆነ ብዬ ከቦርሳዬ ውስጥ የሚያምር ተስቢህ አወጣሁና አንተም ስናፍቅህ ይሄን ተስቢህ ተመልከት፣ እኔን ብቻ ሳይሆን ጌታህንም ታስታውስበታለህ ብዬ ሰጠሁት። ህይወትን ምን ብዬ እንደምገልጻት አላውቅም። ለአንዱ ስትሸልም ከአንዱ ነጥቃ ነው። እኔም እንደዛ ነው የሆንኩት። ገባ ወጣ ልበል እንጂ ለምወደው ሰው ምንም እሆናለሁ። በተለይ ለጃድ ጃድ ዩስሪን ሳይወዳት አይቀርም። ሁሌም ወሬው ስለሷ ነው። በተለይ እኔ አጠገብ ሲሆን ከሷ ጋር ስለምግባባ ስለ አኽላቋ ይጠይቀኛል። የሰባ ኒካህ ቀን ደግሞ እነ ዩስሪን ወደ ቤት ስንሸኝ ለዩስሪ ልቤን የወሰደችው ሴት አለች ብሏታል። ዩስሪ ሁሉንም ግልጽ ሲነግሯት ነው የሚገባት እንጂ የጎን ለጎን ወሬ አይገባትም። ለዛም ነው ያልተረዳችው። ግን የሚገባት ቢሆንም ከማትግባባው ሰው ጋር ደግሞ ይህ ስሜት ይኖራል ብላ መገመት ይከብዳል። ብዙ ጊዜ እሷ ሳታየው አይቷት ነው የሚሄደው። እኔ ደግሞ እሷን የግሌ የማድረግ ፍላጎቴ ከጃድ ቢበልጥም ግን እኔ ለዩስሪ የምገባ አይደለሁም። ምክንያቱም ዩስሪ እብደቷ ራሱ በሀያ የተዋዛ ነው። በቃ ለዲኗ ትልቅ ቦታ ትሰጣለች። እኔ ደግሞ እልም ያልኩ ቦዘኔ ነኝ። ጃድ ደግሞ ከዩስሪም በላይ ለዲኑ ተገዥ ነው። ስለዚህ የሚመጥናት ጃድ እንጂ እኔ አይደለሁም። አሁን የምከፍለው መስዋዕትነት በምወዳቸው ሁለት ሰዎች ነው። ጃድንም ስለምወደው ፍቅሩን መንጠቅ አልፈልግም።
ዩስሪንም ስለምወዳት የሚሆናትን እመርጥላታለሁ። ፍቅር መስዋዕትነት ነው። ያፈቀሩትን ሁሉ ማግባት አይቻልም። ሁሉም ነገር የአላህ ውሳኔ ነው። ግን እኔ እዚህ ሆኜ ይህንን መቋቋም ስለማልችል በሆነ ሰበብ መራቅ አለብኝ። ብቻ በሆነ ምክንያት ዩስሪ ጋር መሄድ መቀነስ ጀምሬ ነበር፣ ግን አልሆነልኝም። አልቻልኩም። በራኳት ቁጥር እየወደድኳት ነው። ስለዚህ ቢያንስ ወደ ሩቅ ቦታ የሚሄድበት ፕሮሰስ እስክጨርስ ድረስ አብሬያት ለመሆን ወስኛለሁ። በየጊዜው ቸኮሌት ወስደላታለሁ። ዱዝዬ አንተን እንደዚህ ልጣጭ ብዙ ያደርግልኝ እያለች ትስቅብኛለች። እኔም ተስቢሄን እያየሁ ሁሌም ልክ እንደዚህ ተስቢህ ከአጠገቤ ባትርቂ ደስ ይለኛል። አስታውሰው ብላ የሰጠችኝ ተስቢህ እሷ እንዳለችው ከእሷ ጋር ብቻ ሳይሆን ከጌታዬ ጋርም አቃርቦኛል። ዩስሪን ያሳጣኝ አንድ ነገር ቢኖር ዲኔን አለማወቄ ነው። አላህን እንደ ትክክለኛ ባሪያ አለመገዛቴ ነው። ዩስሪን ብቻ ሳይሆን አኺራዬንም ሊያሳጣኝ የነበረውን የሚያስጠላ ማንነቴን ቀይረዋለች። ከሆነ ጊዜ ጀምሮ ስገድ፣ ቅራ፣ ጾም እያለች ታስታውሰኛለች። በነገራችን ላይ ኢልም ብቻውን ትርጉም የለውም ኢማን ካልታከለበት። ለዚህም አስታዋሽ ያስፈልጋል። ምናልባትም ዩስሪን በጃድ ልብ ውስጥ ያስገባት ወደ ራሱ ሊመልሰኝ ስለፈለገ ሊሆን ይችላል። ስለዚህ ጌታዬን ማመጽ አልፈለግኩም፣ ልወቅሰውም አላሰብኩም። እንደውም ይበልጥ እንድቀርበው አድርጎኛል። ቤተሰቦች በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።